መናኸሪያ አድቬንቲስት ቤተክርስቲያን አባላትና እንግዶች በጌታ በኢየሱስ ስም እንኳን ደህና መጣችሁ። እግዚአብሔር አምላክ ታላቅ ድንቅ ጌታ ነው። እግዚአብሔር የከፈተው በር ማንም አይዘጋም። ቁጭ ብዬ ሳይ እኮ ጌታ ሆይ የዛሬ 2 ዓመት እዚህ ቤተክርስቲያን ከመጣን እቺ ቤተክርስቲያን እንዲሆና ትቆያለች። ተስፋ አለኝ ከኋላ በኩል እንግዲህ ቦታ እንዳላችሁ ምን ይታወቃል። እግዚአብሔር አምላክ አሳስቧችሁ ቤተክርስቲያን ጠቧችሁ ሰብራችሁ እንድታስቡ ይሆናል። ቀኝም ግራ ቦታ አላችሁ። የኔ ግን ጸሎት ላይ ይጫወት ሰው ሰማይ አይሄድም። ሰማይ የሚካሄደው የሚሄዱ የእግዚአብሔር ባሪያዎች ናቸው፣ አማኞች ናቸው። ክብር ለእግዚአብሔር ይሁን። እናንተ የማገልገል ሕይወት ይስጣችሁ፣ የትህትና ሕይወት ይስጣችሁ፣ ሌሎችን የማምጣት መጋበዝ እድል ይስጣችሁ። እግዚአብሔር እናንተን ዝቅተኞችን ብዙዎችን ያምጣችሁ። እግዚአብሔር አንድ ቀን ከፍ ያደርጋችኋል። እግዚአብሔር ይባርካችሁ። አሁን ደስ እያለኝ ነው። እግዚአብሔር ይመስገን። አንደኛ 3 ሰዓት ወይ 4 ሰዓት ሰብካለሁ ያለው ምክንያቱ እግዚአብሔር ኩበት ቅርብ ጊዜ የእናንተን ትልቁ ቤተክርስቲያን ስሙን አልጠራም። ታች ተራራው አጠገብ ሄጄ እግዚአብሔር ተጠቅሞኛል። ግን ልብሴ ሁሉ ወደ ውሃነት ተለውጦ ነው የሰበኩት። እኔ በቀላሉ የሚጮህ ሰው ነኝ። እንግዲህ የቤተክርስቲያን አዲሱ አባላት ሳይቀጡኝ አይቀሩም ነው። ምክንያቱም ብዙ ጮኻለሁ፣ ስራዬ ነው። ነገር ግን እናንተ ቤተክርስቲያን አንደኛ መስኮቶቻችሁ ቅርብ፣ ጌታ ይመስገን፣ ደስ ብሎኛል። አሁን መሀልም እየተጠቀምኩ አይደለም። ከዛም በላይ እግዚአብሔር ይመስገን ደስ ብሎኛል። የቤተ ክርስቲያን አዛውንት ጌታ ይባርካቸው። የጥሩ ደስ ብሎኛል። እግዚአብሔር ይመስገን አሁን ደስ ብሎኛል። መርገብገቢ አውጥቼ ነበረ ሲጠቀም አውጥቼ እዛው ቀርቷል። በቃ ደስ ብሎኛል። ስለዚህ ወንድሞችና እህቶች የእውነት አምላካችን ለማምለክ እንኳን ደህና መጣችሁ። እግዚአብሔር ታላቅ ነው። የእውነት አምላክ ነው። እውነት እዚህ ቤተክርስቲያን ነው ያለው በሞላ ዓለም አቀፍ። ዛሬ ጌታ ኢየሱስ ጥቂቶች ቅሬታው ቤተክርስቲያን ተብለን የምንጠራ ጌታ ግን ይቅሩ ታላቅ ስለሆነ ቁጥሩ እያደገ ነው። እግዚአብሔር ይከበር ይባረክ። ስለዚህ የእውነት አምላካችን የእኛ አምላካችን ነው። አደራችሁ በርቱ። ስለዚህ እኔ በጣም ምንም ስብከት ለራሴ የለኝም። ቃል የእግዚአብሔር መልእክት የሚመጣው ከየት ነው? ከየት ነው? አሳቢ መጽሐፍ ቅዱሳችን ያዥ ወዛቶቻችን። አዎ ትልቅ የሆኑ መጽሐፍ ቅዱስ ለመያዝ በጣም ትንሽ ያፈራሉ። መጽሐፍ ቅዱሳችሁን አንሱ ወደ ላይ አድናለሁ። ፎቶዎቹን አታንሱ፣ ወደ የእናንተ ስልካችሁን አታንሱ። ወደ ላይ በኢየሱስ ስም ስልካችሁን አታንሱ። ስልካችሁ ስልክ ነው። መጽሐፍ ቅዱስ የእግዚአብሔር ይሄ ነው። ስህተት መጽሐፍ ቅዱስ ሳይሆን 39 ሲደመር 27 ስንት ነው? 39 ሲደመር 27 ስንት ነው? 66። ይህን ይወቁ። እውነቱን አምላችሁ። ስለዚህ እኔ መጽሐፍ ቅዱስ አታስቀምጡ። እኔ መጽሐፍ ቅዱስ እናንተ ምንድን ነው የምትሉ ይናገር ትላላችሁ። ይገባችኋል? አዎ ይታያል፣ እዛ ይታያል። ስለዚህ እኔ መጽሐፍ ቅዱስ ስላለው እናንተ ምንድን ነው የምትሉ? ይህንን ቃሉን ታሰባላችሁ። መጽሐፍ ቅዱስ ይናገር። እናንተም እንዲያውቁ መጽሐፍ ቅዱስ ይናገር። መጽሐፍ ቅዱስ ይናገር። እግዚአብሔር ይመስገን። አላለቀም። እናመሰግናለን። ይናገር ስላላችሁ አሁን እናንተ ያላችሁትን እኔ እላለሁ። እግዚአብሔር ነጻነት ስጣችሁ። ወጣቶች መጽሐፍ ቅዱስ የላችሁም። አለቅሳለሁ በኢየሱስ
በሚቀጥለው ሳምንት ወደ ቤተክርስቲያን አትምጡ ያለ መጽሐፍ ቅዱስ። መጽሐፍ ቅዱስ ሕይወታችሁ ነው። መጽሐፍ ቅዱስ ከእናንተ ጋር ሲሆን እግዚአብሔር ከእናንተ ጋር ነው። ተስማማችሁ? ትስማማላችሁ? ያለ መጽሐፍ ቅዱስ ቤተክርስቲያን አዛውንት ምዕመናን እንጂ ያላችሁ ያለ መጽሐፍ ቅዱስ ወደ ቤተክርስቲያን አትግቡ። ምክንያቱም መጽሐፍ ቅዱስ የሚነገረው ከእግዚአብሔር ነው። ቃሉ ነው። መጽሐፍ ቅዱስ ከእናንተ ጋር ሲሆን ዲያብሎስ እናንተን ይፈራል። እናንተ ዛሬ ስልክ መሸከም ትወዳላችሁ። የሆነ ቁጣቁጥ ነገር ማሸከም ትወዳላችሁ። መጽሐፍ ቅዱስን ግን ለመውሰድ ለመሸከም አትፈልጉም። ሕይወቴ መጽሐፍ ቅዱስ ነው። እኔና ቤተሰቤ ሁልጊዜ መጽሐፍ ቅዱስን በጭንቅላቴ የሚሸከም አልፈራም። ስለዚህ ይናገር ስላላችሁ አመሰግናለሁ። እኔ አሁን ይናገርላለሁ። እናንተ መጽሐፍ ቅዱስ በሉት። በሉት መጽሐፍ ቅዱሳችሁ ይናገር፣ ይናገር። እግዚአብሔር ይመስገን። ስለዚህ እኔ የራሴ የሆነ ነገር ምንም የለኝም። መጽሐፍ ቅዱስ ነው መልእክት ለእኛ ከሰማይ እግዚአብሔር የላከው የሚሰጠን። ስለዚህ እኔ የእግዚአብሔር ባሪያ፣ የመጽሐፍ ቅዱስ አስተማሪ፣ የመጽሐፍ ቅዱስ ሰባኪ ተናጋሪ፣ እግዚአብሔር ከጭቃ አንስቶ ሰው ያደረገኝ። ዛሬ ብዙዎቹ ፕሮፌሰር ይላሉ፣ እውነትም ነኝ። ፓስተር ይላሉ፣ እውነትም ነኝ። ዶክተር ይላሉ፣ እውነትም ነኝ። እንደውም አንድ ዶክተር ሳይሆን ሁለት ዶክተር ነኝ። ሁለት ዶክተሬት አለኝ። ግን ያ ሁሉ ሰማይ አይሄድም። ወደ ሰማይ የሚሄድ የተለወጠ አዲስ ሕይወት ከክርስቶስ ጋር ወደ ሰማይ ይገባል። ክብር ለእግዚአብሔር ይሁን። ስለዚህ የመናኸሪያ ቤተ ክርስቲያን አባላት አድቬንቲስቶች እናንተ የዓለም ብርሃን ናችሁ። አዎ ብዙዎቻችሁ እዛ ኋላ መቀመጥ ትወዳላችሁ። አንድ ቀን ወደፊት መታችሁ ከፊት ቀን እንዲህ ብዙ መቀመጥ አለባችሁ። ለእግዚአብሔር ሥራ መጠንቀቅ መዘጋጀት አለባችሁ። ስለዚህ መጽሐፍ ቅዱስ ይናገር ስላላችሁ መጽሐፍ ቅዱስ አሁን ይናገራል። ወንድሜ በደንብ አድርገህ መጽሐፍ ቅዱስ ቃሉን ስላነበብክ ጌታ ይባርክ። እግዚአብሔር ይመስገን። አዳምጡ፣ አሁን በደንብ አዳምጡ። መጽሐፍ ቅዱስ እግዚአብሔር ለእኔ ለእናንተ ለእኛ ምን ይላል? መልእክቱ ምንድን ነው? ሕፃናት ውስጥ ያሩጭ ያሉት ሁሉ ቃል ካወቁ ወደ ውስጥ አስገባቸው። ዲያቆናት ተቆጣጠሩ፣ ኃላፊነት አለባችሁ። አዳምጡ። እግዚአብሔር ጠይቃቸው፣ ምን ተምራቸው ብሎ ይጠይቃቸዋል። ራእይ ዮሐንስ ምዕራፍ 14 ቁጥር 6 እና 7 በትሕትና አነባለሁ። እናንተም ከኔ ጋር አንብቡ። ጊዜ ወስጄ ነው ይሄ ፓወርፖይንት የሚባለው የሰራው። ጊዜ ይወስዳል፣ ጊዜ ወስጄ ነው። በሚቀጥለው ጊዜ እግዚአብሔር ብል በዛ በኩል እንዲታይ ወይም በዚህ በላይ በዚህ በመካከል እንዲታይ አደራ። ሁሉም ሰው በትክክል እንዲያይ አድርጉ። ስለዚህ ዮሐንስ ራእይ ምዕራፍ 14 6 እና 7 በእግዚአብሔር ስም በኢየሱስ ስም እንዲህ ይላል፣ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰበክ ዘንድ ምንድን ነው? ተናገሩ። ምንድን ነው? የተናገር ምንድን ነው? ተጠንቀቁ። የዘላለም ወንጌል ቅድም ሰንበት ትምህርት ወንድነት ጠይቆኛል። ጌታ ይባርክ። ጥሩ ስላስተማር በጣም ከምወዳቸው ትምህርቶች አንዱ እኔም ሐዋርያ ጳውሎስ ነበርኩ። ከዛ በፊት ከጳውሎስ ስም በስተቀር በፊት ሌላ ግን ነበረ፣ አሳዳጅ እሱ ነበረ። እኔም እንደዚህ ወንጌለኛ ነበርኩ። እግዚአብሔር የለውጥ አምላክ ጳውሎስን ያንን እንዲህ ስምዖንን ወደ ጳውሎስ የቀየረ አምላክ፣ ስምዖንን ወደ ጴጥሮስ የቀየረ አምላክ፣ ስቅልያውን ወደ ገብርኤል የቀየረ አምላክ። ገብርኤል ማለት ጋብርኤል መልአክ ማለት ነው። እግዚአብሔር ስሙ የተባረከ ይሁን። እያንዳንዳችን ለክብሩ ጌታ ይቀይራል። ስለዚህ በምድርም ለሚኖሩ
ለአሕዛብም ወይም ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰበክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየው ይላል እግዚአብሔር ባሪያ። እግዚአብሔር አሳየው። መልአኩ መልእክቱን ይዞ መጥቶ ይህ የተለየ መልአክ መልእክት በተለየ መልክ ለዚች ለቅሬቷ ቤተ ክርስቲያን እግዚአብሔር ኃላፊነት እያመጣ አምጥቷልና ምንድናቸው? እነማን ናቸው? ቀልደኞች፣ ወሬኞች፣ ለዘብተኞች፣ ትዕቢተኞች፣ ዝግተኞች ምንም ችግር የለም ጉዳይ አይደለም የምትሉ ናችሁ ወይስ ለእግዚአብሔር ክብር ጌታ ሆይ እኔንም ተጠቀመኝ የምትሉ ናችሁ? ውሳኔያችሁ የራሳችሁ። መስበክ ማለት እንደ ገብሬ ወራንቻ እዚህ ባትቆሙ ብዙ መልክ አለ፣ ብዙ መልክ አለ። ወንድምና እህትን ወደ እግዚአብሔር ለማስጠጋት ምሳሌ በመሆን ማድረግ የሚገባን። ስለዚህ ይላል ሲበሩ አየው በታላቅ ድምፅም የፍርድ ሰዓት ደርሷልና እግዚአብሔርን ምን አድርጉ ነው ምለው? እግዚአብሔርን ፍሩ፣ ክብርንም ምን አድርጉ ነው ምለው? ስጡት። ሰማይና ምድርንም ባህርንም የውሃንም ምንጮች ለሰራው ምን አድርጉ ነው ምለው? እግዚአብሔር ቃል ጠንቋዮቹ ጋር አትሂዱ፣ ተራራው ጋር አትሂዱ፣ ውሃው ጋር አትሂዱ፣ ምንም አዋቂ የሚባሉ የገንዘብ ወዳጆቹ ጋር አትሂዱ። አምላካችን አንድ ነው። የዘላለም ክብሮታችን ከኃጢአት ያስወጣን፣ ከጥፋት ያስመለጠን፣ እውነትን እናውቅ፣ እውነትን ምንጠኛ አድርገን ይዘን አርነት እንድንወጣ ያደረገን በቀራንዮ መስቀል ላይ ሞቶ እናንተን ሞት ሞቶ ዛሬ ለሕይወት ያበቃን አምላክ ክብር ምስጋና ለእሱ ይድረሰው። የተወደዳችሁ ወገኖች፣ ወንድሞች፣ እህቶች ዛሬ የሰው ጩኸት ንግግር ሁሉ ገንዘብ እግዚአብሔር ዕድል ሰጥቶን ብዙ ዓለም ሄጃለሁ። አሜሪካ ይሁን ኤዥያ ይሁን አፍሪካ ይሁን በየቦታ እግዚአብሔር በየቦታ ተጠቅመን መስበክ ዕድል ተሰጥቶኛል። እግዚአብሔር ግሩም አምላክ ነው። ነገር ግን ሰው ሁሉ ብለው ዛሬ ሌቦች፣ ወንበዴዎች፣ ቀንበኞች፣ ዝሙተኞች፣ ክፉ የሚያደርጉ መጥፎ ሰዎች፣ ሰካራሞች፣ አጢሾች እንደዚህ ይላሉ። እናንተስ ማን ናችሁ? እኛስ ማንን? ወገኖች በእውነት የዘላለም ወንጌል ከእኛ ጋር ናወይ ነን ወይ? ምንድነው መሻታችሁ? መሻታችን ይወቁ። ቃልን አዳምጡ። ክርስቶስ እየመጣ ነው። ጊዜ አልፏል። ጊዜ አጥሯል። ኢየሱስ እየመጣ ነው። የት ነው ጉዞአችሁ? ጓደኛ ስለመጣ መጣችሁ? ዘመድ እዚህ ቤተክርስቲያን ስላለ መጣችሁ? እግዚአብሔር ይላል ዛሬ ዓለምን አካባቢ በተቻለ መጠን ወንጌል እንሰብካለን ክርስቲያኖች የሚሉ ሁሉ ማቴዎስ 7:21 ጌታ ሆይ የሚሉ ሁሉ ወደ መንግሥተ ሰማያት ይገባሉ ነው የሚለው። አየው እንደማታ መጽሐፍ ተሰጥተው አይደለም። ማቴዎስ 7:21 ምንድን ነው የሚለው? እየሰሙ አይደለም። ምሁራን እሌዎች መጽሐፍ ቅዱስ ጥናት አለ እዚህ ቤተክርስቲያን። እነዚህ ዝም ካላችሁ አልመጣም፣ አልገኝም። እናንተ ሌላ ምዕራፍ አላችሁ ማለት ነው። ማቴዎስ 7:21 ምንድን ነው የሚለው? ጌታ ሆይ የሚሉ ሁሉ ወደ መንግሥተ ሰማያት አይገቡ። ምን የሚያደርጉ ነው የሚገቡ? የአባትን ፈቃድ የሚያደርጉ። የአባት ፈቃድ ምንድን ነው? ጥያቄ ጠይቃችሁ ታውቃላችሁ? የአባት ፈቃድ ምንድን ነው? ማቴዎስ 5:8 የሚለው ልበ ንጹሐን ምን ይሆናሉ ነው የሚለው?
ልበ ንጹሐን ልበ ብፁዓን ምን ሆነ? ምንድን ናቸው? እሺ ጌታ ይባርካችሁ። እሱ ነግሬያቸዋለሁ። አሁን ይሄ ዋና ሀሳብ አይደለም። የመልእክቱ ዋና ርዕስ ዛሬ የምናገረው የእግዚአብሔር ቤተ ክርስቲያን እና የቤተ ክርስቲያኑ ተልእኮ ለዚህ ወንጌል። ይሄ ነው የመልእክቱ ርዕስ። ፎቶ አንስታችሁ ያዙ፣ አመጣችሁ። የመልእክቱ ርዕስ የሚለው የእግዚአብሔር ቤተ ክርስቲያን እና የቤተ ክርስቲያኑ ተልእኮ ለዚህ ወንጌል። ከባድ ርዕስ ነው። ከባድ ርዕስ ነው። አንደኛ የእግዚአብሔር ቤተ ክርስቲያን። የትኛው ቤተ ክርስቲያን? የትኛው ቤተ ክርስቲያን? እግዚአብሔር ያውቃል። እናንተ ቤተ ክርስቲያን ናችሁ ወይ? ስለ ይዛው አይደለም፣ ስለ ይዛቸው ስለ ድንጋዩ አይደለም፣ ስለ ጣሪያው አይደለም፣ ስለ ወለሉ አይደለም። እግዚአብሔር ሰውን እኔና እናንተን ነው። የእግዚአብሔር ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን እና የቤተ ክርስቲያኑ ተልእኮ ምንድን ነው? ተልእኮአችሁ፣ ኃላፊነታችሁ ምንድን ነው? ጌታ የሚጠይቀው ምንድን ነው? የተጠየቃችሁት ካመናችሁት ጊዜ ጀምሮ እየወደቃችሁ ነው ወይስ እያደጋችሁ ነው? እየበረታችሁ ነው ወይስ ደካማ እየሆናችሁ ነው? ራሳችሁን መርምሩ። ይህ የሚለው የቤተ ክርስቲያኑ ቤተ ክርስቲያን እናንተ እኔ ከሆነ የቤተ ክርስቲያኑ ተልእኮ እግዚአብሔር የሚጠየቅብን ለዚህ ወንጌል ምንድን ነው? ወንጌል ለምንድን ነው ወንጌል? ወንጌል ምን እንደሆነ ያውቃችሁታል ወይ? ምንድን ነው? ማነው? ለማነው? ለምንድን ነው ወንጌል? ይህንን ሀሳብ አይምሯችሁ እንደያዛችሁ እንደምትጸልዩ ተስፋ አደርጋለሁ። አሁን እንጸልይ። ባላችሁበት ቁጭ ብላችሁ እኔ እጸልያለሁ። እግዚአብሔር አምላኬ፣ አባቴ፣ ንጉሴ፣ ሕይወቴ የእነዚህ የባሪያዎች አምላክ አንተ ነህና እግዚአብሔር ድንቅና ተአምር ሰሪ ለፈቃዲ እንደ ፈቃዲ ነገር እንዲካሄድ ዛሬ ባሪያዬን እንድትጠቀመኝ እለምናለሁ። ጸልየናል፣ ጸልያለሁ፣ እንጸልያለን፣ እንጸልያለሁ። እግዚአብሔር ለውጥ በሕይወታችን አንተ አምጣልን። ፈቃዲውን ተናገረ። ሁሉ እንደወደውን በጌታ በኢየሱስ ስም አሜን። የጌታ አገልጋዮች እግዚአብሔር ይመስገን። እውነት ነው እንደተባለው እንደተነገረው በግድግዳ ላይ እንደተጻፈው የእግዚአብሔር ቃል ይላል። ራእይ 14:12 ላይ ዮሐንስ ራእይ 14:12 ላይ እንዲህ ይላል፣ የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል። ሃሌሉያ! እኔ እናንተ እዚህ እንዳደረጋችሁ ተላወቁ። አሁን ሳነብ ይሄ ቤተ ክርስቲያን ትንሽ ለየት ይላል። በውጭ ታይታ ሳይሆን እግዚአብሔር በውስጣችሁ ሕይወት እንዳላችሁ ይህን እንዳስቀመጣችሁ ሕይወታችሁ በዛ በእግዚአብሔር መንገድ በኢየሱስ ይጽና። አሜን። እግዚአብሔር ይህንን ጥበብ ስለሰጠዋችሁ ተመስገን። በእውነት እግዚአብሔር ቃል ይላል። በዚህ በጣም ሙሉ በሙሉ አምናለሁ። እናንት የአምላክ የእግዚአብሔር ቅሬታ የመጨረሻ እግዚአብሔር ሆን ብሎ ከመረጣቸው ወንድም እህቶች መካከል ጥቂቶች እዚህ ያላችሁ ከደም ጭምር እግዚአብሔር ቃል ይላል የእግዚአብሔርን ትእዛዛት ዓለም ዛሬ የእግዚአብሔርን ትእዛዛት ትንቃለች። ነገር ግን ክርስቲያኖች ይላሉ። ታሪኩን ታውቃላችሁ። ብዙ ሰዎች የእነዚህ የአድቬንቲስቶች ሰንበት ትልቅ ሊሆን ይችላል። አታጥሪሱ የአድቬንቲስት
ሲባሉ የእነሱ የሚሉት ትእዛዛቸው ለመሆኑ የእግዚአብሔር ትእዛዝ የእኛ ትእዛዝ ነው? እኛንን ትእዛዙን የምንጠብቅ? ትእዛዙ የበላይ ኃላፊው እግዚአብሔር ብቻ ነው። እኛ እግዚአብሔር ስለወደደን የወደደን አምላክ እርሱ ጋር ለመሆን የሚለውን ለማድረግ ቃል ገብተን ወደፊት እንላለን፣ ወደኋላ አንልም። እነሱ ግን እነዚህ አድቬንቲስቶች በራሳቸው ቀን ቅዳሜ የሚሉት ቀን ጥሩ ናቸው። ነገር ግን በሌሎች ቀናት ከሳምንት ከእሑድ እስከ ዓርብ ድረስ ሰይጣን በእነሱ ውስጥ አለባቸው። ይፋጃሉ፣ ይጣላሉ፣ ይባላሉ፣ ብዙ ችግር አለባቸው ብሎ ሲያወሩ እኔ ሰምቻለሁ። ስህተትን ላይሆን ይችላል፣ ስህተትን ሊሆን ይችላል። ለዛ አንጠላቸው። እግዚአብሔር ጠላትን ውደድ ነው የሚለው። መልካም አድርግ ይላል። ሰይጣንን አትውደዱ፣ ግን የሰው ጠላት ካላችሁ ጠላታችሁን ውደዱ፣ ወንድምህን ውደዱ። ስድስቱ ትእዛዛት በአጠቃላይ የምናገረው ስለዛ ነው። ስለዚህ የተወደዳችሁ የእግዚአብሔርን ትእዛዛት የሚጠብቁት አስመሳዮች አይደለም። ትእዛዝ ጠበቀን ብሎ ዛሬ እኛም እንጠብቃለን እንለዋል። ያዕቆብ ምዕራፍ 2 ቁጥር 10 ምንድን ነው ብለው ያዕቆብ ምዕራፍ 2 ቁጥር 10 ምንድን ነው ብለው ወጣቶች፣ እነዚህ ወጣቶች በጣም ምስላቸው መጽሐፍ ውስጥ ካላመጡ የሚቀጥለው ጊዜ እንዳይዘምሩ ይመጣሉ። መጽሐፍ ያላቸው ብቻ። ስለዚህ ያዕቆብ ምዕራፍ 2 ቁጥር 10 ምንድን ነው ብለው አምን ሕግን ለመጠበቅ ሁሉ ሕግ ለመጠበቅ ጥረት የሚያደርጉ ነገር ግን ቢታሾ ትንሿን የሚሰብሩ የሚያጠፉ ስንቱ ነው የሚሰብሩት? መጽሐፍ ቅዱስ ጥናት ያስፈልጋችኋል። እዚህ ቤተክርስቲያን ውስጥ እባካችሁ በጣም ሰዓት ነው አትሉ እባካችሁ። ስለዚህ የእግዚአብሔር ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል የእግዚአብሔር ቃል። እናንተ ታጋሾች፣ ትዕግስት ያላቸው ምዕመናን፣ ጌታን የምትወዱ አሁን አዲስ የተመረጣችሁ ጭምር በጌታ ጽኖች እንድትሆኑ ከዛም አንድ ቀን ጌታ ኢየሱስ ሲመጣ በሰማይ አንድ ላይ ለመሆን እንፈልጋለን። አሜን አትሉ? ስለዚህ በርቱ፣ ትጉ፣ ጽኑ። የሐዋርያ ሥራ ምዕራፍ 4 ቁጥር 12 እንዲህ ይላል፣ አዳምጡ። ማዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ልንያድነን ልንድን የሚያስችል አንድ ስም የማን ስም ነው? ጥቂቶች ናችሁ የምትናገሩ፣ ሁላችሁ አትናገሩ። ይህንን ማወቅ አለባችሁ። ጌታ ኢየሱስ ክርስቶስ ብቻ አዳኛችን። ዮሐንስ ወንጌል 3:16 ላይ ሁላችሁ ታውቁ ነበረ። እግዚአብሔር እንዲሁ ዓለምን ወዷልና በአንድ ልጁን እስኪሰጥ ድረስ በእርሱ ያመነ ሁሉ እንዳይጠፋ ነገር ግን የዘላለም ሕይወት ይሁንለት ዘንድ። ስለዚህ ወዳጆች፣ ወንድሞች፣ ወገኖች፣ የእግዚአብሔር አገልጋዮች በጌታ ጽኑ፣ በርቱ፣ አትፍሩ። ሰንበት እኛ ሁሉ ነገር ትእዛዝ እንጠብቃለን። ኦፍኮርስ ትእዛዝ አያድንም፣ የእግዚአብሔር ጸጋ ያድናል። የኢየሱስ ክርስቶስ ጸጋ፣ የእሱ መስዋዕትነት ለእኛ በመሰዋቱ እኛ መዳን ችለናል። ነገር ግን የእግዚአብሔርን ስለዳነን የእግዚአብሔርን ሕግ ሙጭኝ ብለን አንድ በአንድ እንጠብቃለን። ይህ ቃላችን ነው። ለዚህ ነው የቤተ ክርስቲያን ምዕመናን ተብለን የምንጠራው። የኢየሱስ ስም የተባረከ ስም ነው። ሃሌሉያ! የኢየሱስ ስም የተባረከ ስም ነው። ከኃጢአተኞች ብቸኛው ተስፋ ለኃጢአተኞች ብቸኛው ተስፋ ኢየሱስ ስም ነው። ኢየሱስን ከተቀበለን
ኢየሱስ እኛ መሆኑን ካመንን አንፈር። ለዚህ ነው የኋላ ኢየሱስ ደግሞ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ለምን ብሏል? ልባችሁ አይታወክ፣ በአባቴም እመኑ በእኔም እመኑ ብሏል። አሜን አትሉ? እናንተ አምናችሁ ዳናችሁ ጌታን ለማገልገል ቃል የገባችሁ የእግዚአብሔር ተስፋ የተሰጠና ወንድምና እህት ሆናችሁ የተባረካችሁ ናችሁ። ቤተ ክርስቲያን ኢየሱስ ክርስቶስ ጌታና አዳኝ እንደሆነ የሚያምንና የሚመሰክር አንድ ማህበረሰብ ነው። እችን ቃል በደንብ አስተውሎ መጨረሻ ቃል ማህበረሰብ። ዛሬ በቤተ ክርስቲያን ሽኩቻ፣ ጥላቻ፣ ጠላትነት፣ አንዱ መጥላት እግዚአብሔር ያውቃል። አሁን ተመርጦ ለሚቀጥለው ለዚህ ዓመት ለማገልገል የመጡት አንድ ሁለት መቀኛ ሰው ሳይኖሩ አይቀሩ። ያ የምን መጣ? ያቺ እንዴት ገባች? ያ እንዴት ይሆናል? እንዴት ይመረጣሉ? እግዚአብሔር ኃጢአተኛ የሆነ ኃጢአት ተሰርቶ ታይታችሁ እንደሆነ ይቅር ባይ አምላክ ከዛሬ ጀምሮ ለውጥ ሊያመጣ ይችላል በሰው ሕይወት። ስለዚህ እግዚአብሔርን ማገልገል ትልቅ በረከት ነው። ከሁሉም በላይ ደግሞ በክርስቶስ ኢየሱስ ማመን፣ መታመን፣ መተባበር። ወዳጆቼ፣ ወንድሞቼ፣ እህቶቼ እኛ ውጭ ሀገር ብዙ ኖረናል። ነገር ግን የሀገራችን ወሬ ደርሶናል። በየጊዜ በየሰዓቱ ያቺ የተቀመጠችው በጣም ወሬ የምታመጣ በጣም ጎበዝ ናት። እግዚአብሔር ብዙ እሱ በላይ ዩኒቨርሲቲ ታላቅ ትልቅ ሪሰርች ከሚሰሩት የሪሰርች ኃላፊነት የተሰጣት ተሰጥቷላት አገልጋይ ነች። ብዙ ወሬ በየቀኑ ብቅ ሲል ታገኛለች። ምንም እንኳን የነሰብስብ ባይሆን የቤተክርስቲያን ስም በዚያ እናለቅስ ነበረ። በእግዚአብሔር ፊት ተንበርክከን በአንድ በሆዳችን በልባችን በድረታችን ተንበርክከን ጸልየን ጌታ ለውጥ አምጣ፣ ጌታ ለውጥ አምጣ፣ በኢየሱስ ስም ጌታ ለውጥ አምጣ። ምክንያቱም መጽሐፍ ቅዱስ የሚለው ኢትዮጵያ እጆቿን ለእግዚአብሔር ታነሳለች ይላል። ዛሬ ኢትዮጵያ እጆቿን ወደ ላይ ታነሳለች ወይ? ስንቶቻችሁ ናችሁ በየደቂቃ በየሰዓት እጆቻችሁን ለወንድሞች፣ ለእህቶች፣ ለወገኖች፣ ለሀገር ብላችሁ የምታነሱ? አንዱ ተጣላ፣ አንዱ ተጋጨ፣ አንዱ ችግር አለ ሲባል ሃሌሉያ ጨምር እና ምን ተባበራለን ትኖር ይሆናል። እግዚአብሔር ከዛ ጣጣ ያውጣችሁ። እግዚአብሔር ሰላም ይስጣችሁ። እግዚአብሔር ወንድም ይህችን ለማውደድ የምትችሉበት መንፈስ በውስጣችሁ ይትካል። ስለዚህ ነው ይህ መጽሐፍ ቅዱስ ይላል እንደሆኑ የሚያምንና የመመስከር የሚመሰክር አንድ ህብረተሰብ ያ ቤተ ክርስቲያን ነው። ቤተ ክርስቲያን ስልጣኗን ከክርስቶስ ብቻ ነው የምታገኘው፣ ታገኛለች። ዛሬ ይህን አርግ ሲባል ያንን የተናገረው ጌታ ነው። እኛን ሂዱ ያለ ጌታ ዛሬ ኃላፊነት ሲሰጣችሁ ሂዱና እርዱት፣ ጸልዩ፣ ተባበሩ፣ ተናገሩ፣ ባርኳቸው፣ በረከት ሁሉ። ቤተ ክርስቲያን የእግዚአብሔር ቤተሰብ እና የክርስቶስ አካል ናት። ሃሌሉያ ትሉ። እግዚአብሔር ይመስገን። የእግዚአብሔር ቤተ ክርስቲያን የእግዚአብሔር ቤተሰብ እና የክርስቶስ አካል ናት። ስለዚህ ወዳጆቼ፣ ወንድሞቼ፣ እህቶቼ አንድነት ከሌለ አምልኮ የለም። አንድነት ከሌለ መተባበር የለም። አደራችሁ አንድ ሁኑ፣ አንድ ልብ ይኑር በውስጣችሁ። ተባበሩ። ክርስቶስ እየመጣ ነው። ለወንድም ለእህት አልቅሱ፣ ንገሩት፣ ንገሯቸው። እውነት አርነት እንዲያወጣቸው በኢየሱስ ንገራቸው። አንዱ ወርቆ ቢገኝ ዝም አትበሉ፣ አልቅሱ። እግዚአብሔር ጸሎታችሁ ይሰማል። ክብር ለእግዚአብሔር ይሁን። ስለዚህ
ወንድሞች ጌታ ክርስቶስ የቤተ ክርስቲያን ራስ ነው። ሃሌሉያ! ጌታ ኢየሱስ ክርስቶስ የቤተ ክርስቲያን ማን ነው? ራስ ነው። ዛሬ ራስ ብለን የኤልዶሮች የገለገለ ራስ ነው። የፓስተሮች የገለገለ ራስ ነው። የዩኒየን ዲቪዥን የገለገለ ራስ ነው እንላለን። ራስ ማለት በጣም ሲቀርቡ ራስን ለእግዚአብሔር ብሎ ማገልገል ነው። እግዚአብሔር ራስ ሆነ ይጠነቀቃል። ይሄ ጭንቅላት ከተጎዳ ሁሉ ነገር ተጎዳ። ከኔ ጋር ናችሁ? እየሰማችሁ ነው? እናንተ አዎ ትላላችሁ፣ የተባረካችሁ ትላላችሁ። እዚህ ከሆኑ እኔ ወጣቶች በጣም እወዳለሁ። ወጣቶች አስተማሪ ነን። እየሰማችሁ ነው? ይገባችኋል? አዎ ትንሽ አሁን እየነቃችሁ ነው። እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። ሴት ልጆች ነው ፈጣሪዎች ናቸው። ወንዶቹ እኔ ወንድን ድሮ ቢሆን አስተማሪ ሆኜ የገርፋቸው ነበረ ጥሩ እንዲሆኑ። አባቴ ከባድ ገራፊ ነበር። በመጨረሻ ላይ ከመሞቱ በፊት ወደ 20 የሚሆኑ ልጆች አሉና ሚዛዜ ገብቶ ካሉት ከልጆቼ ሁሉ መካከል እኔ አንድ ልጅ አለኝ አለ። ለሰዎች ነገራቸው። የአንድ ልጅ ማን መስሏቸዋል? እግዚአብሔር ያውቃል። እግዚአብሔር ይመስገን፣ እግዚአብሔር ያውቃል። ውጭ ከፍቼ ነበረ ስንት ጊዜ ችግር በሽታ ብሶት እናት ፍጥረት እዛ የተቀመጠችው ታውቃለች። ግን እስካሁን ድረስ ዲያብሎስን አሳፍሮ ሕይወት ሰጥቶኝ እግዚአብሔር ቃሉን እንድሰብክ ዕድል ሰጥቶኛል። ክብር ለእግዚአብሔር ይሁን። ስለዚህ አትፍሩ። ክርስቶስ ራሳችን ነው። ክርስቶስ ከእኛ ጋር ከሆነ ማንም እኛን አያሸንፈንም። እኛ አሸናፊዎች እንሆናለን። ስለዚህ በርቱ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 አዳምጡ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 የእግዚአብሔር ቤተ መቅደስ እንደሆናችሁ ከባድ ቤታ ነው። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደምኖርባችሁ አታውቁምን? ይህ ከባድ ጥያቄ ነው ወንድም እህቴ። እኔና እናንተ የእግዚአብሔር ቤተ መቅደስ ይህን በሚገባ ማወቅ አለባችሁ። ዝም ብሎ ሳምንያዊ አይደለም፣ ውጫዊ ታይታ አይደለም፣ ውስጣዊ ማንነታችን። ልበ ንጹሐን ብዙኃን ናቸው ጌታ እግዚአብሔርን ያያሉ። ማቴዎስ 5:8 ስለዚህ የተወደዳችሁ እግዚአብሔር ባሪያዎች እግዚአብሔር ቃል ይላል እውነተኛ ታማኝ ታዛዥ አገልጋይ አማኝ ናችሁ ወይ አይደላችሁ? የእግዚአብሔር ቃል ይላልና የእግዚአብሔር ቤተ መቅደስ እንደሆናችሁ። እንደው ለምን እንዲህ ትላላችሁ? ስንቶች ናችሁ የእግዚአብሔር ቤተ መቅደስ ዛሬ እዚህ ቦታ ያላችሁ? እኔ በእግዚአብሔር ስም እጄ ነው ሲጀምር ስንቶች ናችሁ በጌታ የእግዚአብሔር ቤተ መቅደስ የሆናችሁ? እግዚአብሔር ይመስገን። ሌሎቻችሁ አይገባችሁም። ስለዚህ አታነሱም፣ አልከሳችሁ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ ያቺስ መንፈስ ቅዱስ እንደሚኖርባችሁ አታውቁም? ምን ወገኖች፣ ወንድሞች፣ ክፉ ነገር ሲሰራ፣ ውሸት ሲጨመር፣ ማታለል ማጭበርበር ሲሆን የእግዚአብሔር መንፈስ በውስጣችን ወደ ውስጣችን አይገባም። እየሰማችሁ ነው? ምንም እንኳ በዚህ ቤተ መቅደስ ቁልጮች ብላችሁ አሁን ስትሰሙ ንሳ እግዚአብሔር ይቅር በለኝ፣ አንተ አንጸኝ፣ አንተ አስተካክለኝ፣ ይቅር በለኝ፣ አሳድሰኝ ብላችሁ ካላለቀሳችሁ እግዚአብሔር በጉልበት ደህንነት አይሰጣችሁም። ለዚህ ነው ጌታ ያለው ብትወዱኝ ምን አድርጉ ነው ያለው? ብትወዱኝ ምን አድርጉ ነው ያለው? ትእዛዜን ጠብቁ። እግዚአብሔር የምትወዱ ከሆነ ጌታን ትእዛዝ የምትጠብቁ ከሆነ መንፈስ ቅዱስ በውስጣችሁ ነው። ክብር ለእግዚአብሔር ይሁን። ያለፈው ይለፍ። ቃል ገብታችሁ ከእንግዲህ በኢየሱስን በሚያስችለው በአንተ ችሎት ሲተታሰረው
አነጋገር ነው። ኤፌሶን ምዕራፍ 2 ቁጥር 20 ኤፌሶን ምዕራፍ 2 ቁጥር ስንት ነው ያልኩት? በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ይህ ማለት መጽሐፍ ቅዱስን እያነበባችሁ ቆይታችኋል። መጽሐፍ ቅዱስን እየበላችሁ ደንበኛ እንጀራውን እየበላችሁ የእግዚአብሔርን ቃል ያለ መሰልቸት እየበላችሁ እየጠጣችሁ ናችሁ ማለት ነው። መጽሐፍ ቅዱስ እግዚአብሔር ተጠቅሟቸው የሐዋርያትና በነቢያት በሐዋርያትና በነቢያት መሰረት ላይ ምንድነው መሰረቱ? በሐዋርያትና በነቢያት መሰረቱ ማን ምንድነው? የእግዚአብሔር ቃል። የእግዚአብሔር ቃል እየሰማችሁ ነው? የእግዚአብሔር ቃል እግዚአብሔር ያለፈውን ይቅር ብለን እግዚአብሔር በዚህ በአዲስ በሐዋርያትና በነቢያት መሰረት ላይ ቃሉ በውስጣችን በአእምሮአችን ኖሮ እና የታነጸን የተጸዳን መንፈስ ቅዱስ በውስጣችን ገብቶ ማደሪያው እንድንሆን እግዚአብሔር ይርዳን። ስለዚህ ወገኖች ወንድሞች ይህንን የእግዚአብሔር ቃል እንዳትረሱ። እኔ እሄዳለሁ ግን እግዚአብሔር የትም አይልም፣ ከእናንተ ጋር ነው። ፈቃዳችሁ ከሆነ እግዚአብሔር ያነጻችኋል። በተለይ ወጣቶች በኢየሱስ ስም በክርስቶስ ኢየሱስ ስም ራሳችሁን ጠብቁ። በማስመሰል እዚያ ቆንጆ ናችሁ ለብሳችሁ በጥሩ ልብስ ለብሳችሁ መታየትና ድምፅ መሰማት አይደለም። እግዚአብሔርን ንጽሕናን ከተለማመዳችሁ አገልግሎታችሁ ጌታ አይቀበልም። ወጣቶች በጌታ ጽኑ፣ በኢየሱስ ስም አሜን በሉ። ወላጆች ኃላፊነታችሁን ተወጡ። ይሄ እግዚአብሔር ቃል ነው ይላል። የማዕዘኑ ራስ አዳምጡ። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። አሜን። የማዕዘኑ ራስ ፍርሃት መፍራት የለባችሁ። ልባችሁ አይደንግጥ፣ አትፍሩ። ኢሳይያስ 41:10 ለብዙዎች ሰዎች ደጋግሜ እነግራችኋለሁ። እግዚአብሔር የመጽናናት አምላክ ነው። ኢሳይያስ 41 ቁጥር 10 አንብቡ። እግዚአብሔር እናንተና ለሱ ብላችሁ ቃል ገባችሁ። እግዚአብሔር በጻድቁ በቀኝ እጁ እናንተን ይዞ ይራመዳል። ክብር ለእግዚአብሔር ይሁን። ስለዚህ ወዳጆች፣ ወንድሞች የማዕዘኑ ራስ ማዕዘን ማለት ማዕዘን እኮ ቤትን በደንብ አድርጎ የሚይዝ በየኮን ያና እነዛ ማዕዘኖች ናቸው። የማዕዘኑ ራስ ጠንካራው ድንጋይ ራስ የሆነው ዋና ሁሉም የሚያስተካክል ራስ ጭንቅላት ካለ ሁሉ ነገር አለ ነው የሚባለው። ክርስቶስ ከእናንተ ጋር ነው። የሚረዳ የሚራራ የሚመራ የሚያስችላችሁ ክርስቶስ ነው። ክብር ለእሱ ይሁን። ስለዚህ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። ይህንን ካመናችሁ ትጠነክራላችሁ፣ ትበረታላችሁ፣ ታገለግላላችሁ፣ ትኖራላችሁ፣ ታሸንፋላችሁ። እግዚአብሔር ይመስገን። ተስፋ ከዛሬ ጀምረው ቤተክርስቲያኑ ለየት ያለች እንደሆነች እግዚአብሔር ይህንን ወቅት እናንተን ጠይቄ አይደለም፣ የእግዚአብሔርን ጠይቄ ነው ይህ መልእክት ለእናንተ የመጣው። ስለዚህ ነው አንድ አማኝ ኢየሱስ ክርስቶስን የግል አዳኝ አዳምጡ። ስለዚህ ነው አንድ አማኝ ኢየሱስ ክርስቶስን የግል አዳኙ አድርጎ ሲቀበል እና በሥላሴ በአብ ወልድ በመንፈስ ቅዱስ አምላክ ስም በእሱ ስም ማቴዎስ 28:19-20 በእሱ ስም በመጥለቅ ሲጠመቅ እንግዲህ እግዚአብሔር ለመጥመቅ ሲጠመቅ እሷ ቃል ከገቡ የቤተ ክርስቲያን አባል
አሁንም ጌታ ያስችላል። ይህንን ቃል ገብታችሁ በስህተት ከመጣችሁ እንደገና ተጠመቁ። ተለውጣችሁ የተለወጣችሁ እንደሆነ እግዚአብሔርን ለማገልገል ሙሉ በሙሉ ወደፊት ወደኋላ አትበሉ። አሜን አትሉ? በአስመሳይነት በስመ ክርስትና በቤተ ክርስቲያናችን ውስጥ ስም አለ፣ ነገር ግን በሰማይ ስም የለም። ይሄ ይቻላል? ይሄ ይቻላል? በእውነት ወንድሞችና እህቶች አዳምጡ። በቤተ ክርስቲያናችን ዛሬ በስማችሁ ከዘመናት ለረጅም ጊዜ የቆየባቸው ሰዎች አለ። እዚህ ቤተ ክርስቲያን ውስጥ ሰዎቻችሁ አለ። ነገር ግን ትልቁ ጥያቄ አዳምጡ፣ ትልቁ ጥያቄ ስሞቻችሁ በሰማይ በዘላለም መዝገብ ውስጥ አለ ወይ? አለ ወይ? ትንሿ ኃጢአት ትልቅ ናት። ትንሿ በጥባጭነት ትልቅ ነገር ያበጣብታል። የዚህ ነው ያዕቆብ 2:10 የነገርኳችሁ። በእግዚአብሔር በርቱ፣ ጽኑ፣ እውነትን እወቁ። ክርስቶስ ብሏልና እውነትን እወቁ፣ እውነትን ፈልጉ። እውነት ምን ያደርጋል? አርነት ያወጣል። እውነት ማን ነው? ጌታ ኢየሱስ ነው። ክብር ለእግዚአብሔር ይሁን። ስለዚህ የተወደዳችሁ የእግዚአብሔር ምእመናን ብሩክ የሆኑ ውስጥ በሆናችሁ ሰዎች ቤተ ክርስቲያን ምንድን ነው የሚለው? ቤተ ክርስቲያን ልናምንበትና ልንኖርበት የሚገባን የእግዚአብሔር የተላለም ቅዱስ እቅድ ነው። ምን ማለት ቤተ ክርስቲያን እንድንኖር በዛ እንድንኖር እንድንሰራ እንድናገለግል ያንን እቅዱ ያደረገው እግዚአብሔር ነው። የተላለም እቅዱ ነው። ቤተ ክርስቲያን የእግዚአብሔር እቅድ ነው። የእግዚአብሔር ልዩ የሆነ እቅድ ነው። እኛ ቤተ ክርስቲያን ነን። ስለ ሕንፃው ጥሩ ንጹህ ስለምታደርጉ ስለምታጸዱ፣ በሽታ እንዳይዝ ሁሉ ነገር ስለምታስተክሩ፣ ወንበር ስለምትገዙ፣ ሁሉ ነገር ጥሩ አድርጋችሁ ስለ ስራ ስላስቀመጣችሁ እግዚአብሔር ልጆች ናቸው። ከሁሉ በላይ ውስጣችን ንጹህ፣ አይምሯችን ንጹህ፣ ሕይወታችን ንጹህ ተስተካክሎ እግዚአብሔርን ለእግዚአብሔር መታዘዝ እንችል። ራዕይ ዮሐንስ 12:19 እንዲህ ይላል፣ ዘንዶውም አዳምጡ፣ ዘንዶውም በሴቲቱ ላይ ማናት? ሴቲቱ ቤተ ክርስቲያን። ቤተ ክርስቲያን ምን አይነት ቤተ ክርስቲያን? አዳምጡ። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዛት የሚጠብቁትን የኢየሱስንም ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ነው ያው የእግዚአብሔር ቃል። ቤተ ክርስቲያን የመጨረሻው በተለይ ቤተ ክርስቲያን የእግዚአብሔር ሕግ ሙሉ በሙሉ የምትጠብቅ ምንም ዓለም የማትመስል ግን ክርስቶስን የምትመስል ሊዋጋ ተነሳ ነው። ነገር ግን እግዚአብሔር ጌታ ኢየሱስ ክርስቶስ አሸንፏል ሰይጣንን። ክብር ለእግዚአብሔር ይሁን። ስለዚህ ለእግዚአብሔር በርቱ፣ ጽኑ፣ ታገሱ፣ ቻሉ፣ ይገቡ፣ ወደኋላ አትፍሩ፣ አትበሩ፣ አትፍሩ። እግዚአብሔር ዘንዶውን ያንን ያጠፋል። እናንተን እኔን የእግዚአብሔር ሕግ ጠባቂዎችን፣ ታማኞችን፣ ታዛዦችን ሊያጠፋ ተነስቶ አዋጅ ይወጣል ቅርብ ጊዜ። አታውቁምን? ይሁን እንጂ እግዚአብሔር ከእኛ ጋር ካለ ማን ያሸንፈናል? ክብር ለእግዚአብሔር ይሁን። ስለዚህ ወዳጆች፣ ወንድሞች ጊዜ ያጥሯል። ውጊያ እየመጣ ነው። ስደት እየመጣ ነው። ክርስቶስ እየቀረበ ነው። ይህ ትንቢት ፍጻሜ ነው። አትፍሩ፣ አትደንግጡ። ክፉ ሰይጣን የእግዚአብሔር ሕግ ጠባቂዎችን ቢዋጋ ቤተ ክርስቲያን የተደራጀችው ለታላቁ ለእግዚአብሔር ተልእኮ ብቻ ነው። ሃሌሉያ! አትፍሩ። ስደት ቢመጣ፣ ስድብ ቢመጣ፣ ሽኩቻ ቢመጣ፣ ጎረቤቶች ቢጠሩ ወደዷቸው፣ መልካም አድርጉ። ለእናንተ እሺ አትበሉ። እግዚአብሔር ብቻ ነው እሺ የምንለው። ስለዚህ የተወደዳችሁ በምድርም ለሚኖሩ ለሕዝብ
ለሕዝብም፣ ለነገድም፣ ለቋንቋም፣ ለወገንም ሁሉ ይሰበክ ዘንድ የዘላለም ወንጌል ሃሌሉያ! የዘላለም ወንጌል በምን መንገድ? በዝማሬ፣ በጸሎት፣ በእርዳታ፣ በጉብኝት፣ በማፍቀር፣ በስብከት፣ በጥናት፣ በተለያዩ መልክ የእግዚአብሔር ወንጌል እናንተን በጉብኝት በተለያየ መንገድ መልካም ስታደርጉ እግዚአብሔር ይጠቀማችኋል። መጨረሻ ጊዜ እየመጣ ነው። እግዚአብሔር እናገለግላለን ብላችሁ ለእግዚአብሔር ቃል ግቡ። እግዚአብሔር ያስችላችሁ። የዘላለም ወንጌል የእግዚአብሔር ቤተ ክርስቲያንና የቤተ ክርስቲያኑ ተልእኮ ለዚህ ወንጌል እግዚአብሔር የሰጠን ኃላፊነት ነው። የቤተ ክርስቲያን ምዕመናን፣ ኤልደሮች፣ አዋቂዎች፣ ዲያቆናት፣ የዲፓርትሜንት ኃላፊዎች፣ ኃላፊነት ያለባቸው ወጣቶች፣ መዘምራን በኢየሱስ ክርስቶስ ስም ጽኑ፣ በርቱ፣ ታገሱ፣ ቻሉ። ውጭ ወደ ኋላ ብላችሁ አትምለቁ፣ ወደፊት ተንቀሳቀሱ። እግዚአብሔር ድል ይሰጣቸዋል። እግዚአብሔር ነፍሳትን በእናንተ ምክንያት ቤተ ክርስቲያን እንዲሞሉ ያደርጋል። እግዚአብሔር የበረከት ሽልማት ይሰጣቸዋል። የዛ ቀን በኢየሱስ ክርስቶስ ስም ይምጣልን። ስለዚህ ወንጌል ያያችሁ ነው። ወንጌል ያያችሁ ነው። አሜታያ ምንድን ነው የሚለው? ምንድን ነው የሚለው? ወንጌል ምንድን ነው? ወንጌል ምንድን ነው? ወንጌል ወዳጆቼ፣ ወገኖቼ፣ የመናኸሪያ ቤተ ክርስቲያን አባላት መናኸሪያ እዚህ በብዙ ሺህ የሚቆጠሩ ሰዎች አሉ። እውነቱን ያውቃሉ ወይ? ወንጌል በእናንተ አማካኝነት ወደ ሰዎች መቅረብ አለበት። ወንጌል ማለት የምስራች። አንድ ነፍስ ሲድን፣ አንድ ነፍስ ወደ ጌታን ሲቀበል ወንጌል ማለት የምስራች። የምስራች ማለት መልካም ዜና ማለት ሲሆን የክርስትና ማለት የክርስትና እምነት ዋና መልእክትን ያመለክታል። ወንጌል መልካም ዜና ይኸውም እግዚአብሔር የሰውን ልጅ ከኃጢአትና ከሚያስከትለው መዘዝ ለማዳን በክርስቶስ በኢየሱስ ክርስቶስ መስዋዕታዊ ሞትና ትንሣኤ በማመን የዘላለም ሕይወትና መዳንን እንደሚሰጥ የሚገልጽ ምንድን ነው? ወንጌል። ሃሌሉያ አትሉ? ወንጌል ማለት የእግዚአብሔር ታላቁ ዜና ማለት ነው። ዜናው ሰውን የሚደርሰው በምንድን ነው? በማን ነው? በእናንተ። አሜን በሉ። እያንዳንዳችሁ ሰው ደርሶ ነው እናንተን እግዚአብሔር ተናግሮ ለዚህ ቤተ ክርስቲያን እዚህ እንድትቆመጡ አብቅቷችኋል። እናንተንም እኔንም ተጠቅሞ ጌታን ላውቅ እንዲሠራ ያ ወንጌል የዘላለም ዜና ነው፣ የምስራች ነው። እግዚአብሔር አንዱ ሲወለድ ሰው ደስ ይላል። አንድ ነፍስ ወደ ቤተ ክርስቲያን ስትመለስ ታላቅ መዝሙር በሰማይ ይዘመራል። ወንጌል ማለት ማን ነው? ወንጌል ማለት ኢየሱስ ነው። የኢየሱስ ስቅለት በቀራንዮ መስቀል ላይ ወንጌል ነው። እያያችሁ ነው? እያያችሁ ነው ወይ? አትሰለቹ። አውቃለሁ ጊዜ ወስዳል። ፓስተር ለምን አታቆም ነው የምትሉ። ይሄ ነው ምግብ እንዲቀድም ነው የምትፈልጉ። ነገር ግን እየጨረስኩ ነው። ቁም ነገር ለቅመን ወደ ቁም ነገር እየደረስኩ ነው። የክርስቶስ ስዕል እዛ አለ በቀራንዮ መስቀል ላይ እያያችሁ ነው። ለማን ነው ክርስቶስ የተሰቀለው? ለማን ነው የተሰቀለው? እንደውም ለእኛ የሚለውን ቀይሩና ለማን ነው የተሰቀለው? ለኒኮለት። ትክክል ለእኛ ብሎ አያቆሙ። እኛ የሚለውን
ያውቃል? እግዚአብሔር ያውቃል። ለእኔ በሉት። ያ ትክክል ነው። ክርስቶስ ኢየሱስ ወንጌል ነው። ዮሐንስ ወንጌል 3:16 ክርስቶስ የዘላለም ወንጌላችን ዜናችን ነው። ይህ ማለት እኛ ለጌታ ክብር ወንጌልን ለሌሎች እንድንሰብክ ጌታ እየጠራን ነው። ሃሌሉያ! ጌታ እየጠራን ነው። ለዚህ ነው እግዚአብሔር አምላክ ታላቅ አምላክ ነው። ፈቃደኞች ናችሁ ወይ? ፈቃደኞች ናችሁ ወይ? ጌታ ይባርካችሁ። ያላላችሁ ውስጥ ካላችሁ ተሳስታችኋል። ወንጌላዊ ማለት የእናንተ ኤልደር ወይም ሽማግሌ ወይም ፓስተር ብቻ አይደለም። ሁላችን ለክርስቶስ ወንጌላውያን ነን። ክብር ለእግዚአብሔር ይሁን። ይህንን ዜና ይዛችሁ ዝም ብላችሁ አትተኙ። ሰነፎች አይደላችሁ። እግዚአብሔር ከእኛ ጋር ነው። ማቴዎስ ምዕራፍ 24 አዳምጡ። ማቴዎስ ምዕራፍ 24 እንዲህ ይላል፣ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ምን ይሆናል? ይመጣል። የእግዚአብሔር ቃል ይላል። ስለዚህ ወገኖች፣ ወንድሞች፣ መምሪያ ቤተክርስቲያን አባላት እግዚአብሔር እድል ሰጥቷችሁ በሺህ በሚሊዮን የሚቆጠሩ ሰዎች ቀኝና ግራ እዚህ አሉ። ነገር ግን ጥያቄውን አሁን ይህን ጥያቄ ተመልከቱ። ነገር ግን እግዚአብሔር የሚጠይቀው ጥያቄ ለእነዚህ ወንድም እህቶች የት ቦታ አወቁ አላወቁ? እግዚአብሔር እውነት ያውቁ አያውቁ? ግን የሚታወቃችሁትን ትንሹም ቢሆን ለማካፈል ፈቃደኞች ናችሁ? እግዚአብሔር የሚጠቀማችሁ ፈቃደኞች ናችሁ? ይህ ነው ትልቁ ጥሪ። ካልሆነ እግዚአብሔር ሰነፍን ይጠላል። አልሰማችሁ? ወገኖች አልሰማችሁ? እግዚአብሔር ሰነፍን ምን ያደርጋል? ይጠላል። ነገር ግን ብርቱ፣ ጠንካራ፣ በጣም የሚንቀሳቀሱ መልካም የሚያደርጉትን ጌታ ምን ያደርጋል? ይወዳል። እግዚአብሔር ፍቅር ውስጥ ናችሁ። ይሄን ይወቁ ወዳጆች፣ ወንድሞች፣ ይሄን ይወቁ። እግዚአብሔር በሁሉም አብያተ ክርስቲያናት ልጆች አሉት፣ ሰዎች አሉት። በሁሉም የሚቀጥለውን አዳምጡ። እግዚአብሔር በሁሉም አብያተ ክርስቲያናት ልጆች ወይም ሰዎች ቀማኞች አሉት። ነገር ግን እየሰማችሁ ነው? ወይ? ነገር ግን በቅሬታይቱ ቤተ ክርስቲያን አማካይነት በቅሬታይቱ ቤተ ክርስቲያን አማካይነት ሕዝቡን ለክህደቱ በመጥራት ምንድን ነው የሚለው? ለክህደቱ በመጥራት እውነተኛ እዛ በክህደት ተጠርቶ ያሉትን በመጥራት እውነተኛ ወንጌልን እንዲመልሱና ወደ ወንጌሉ እንዲመለሱና ለክርስቶስ ዳግም ምጽአት እንዲዘጋጁ የሚያደርግ መልእክት ያስታውቁ ዘንድ የመጨረሻው የቅሬታዋ ቤተ ክርስቲያን እግዚአብሔር ለየት አድርጎ ጠርቷል። ለዚህ ነው የመጀመሪያው መልአክ መልእክት ራእይ 14:6-7 የተነበበው። እናንተ የዛ ግሩፕ ናችሁ። እግዚአብሔር ጠርቷችኋል። ምንም እንደዛ በማስመሰል በማንነት አንድ ሁለት ምናልባት ሰማይ ቢገቡ በእውነት ላይ ዛሬ ግልጽ የሆነ መልእክት ተሰጥቶን በእውነት ላይ እንድንራመድ የተጠራን እኔና እናንተ ናችሁ። እግዚአብሔር ለክርስቶስ ክብር ያብቃችሁ። ኤሌን ጂ ዋይት እንዲህ ትላለች። አዳም የእግዚአብሔር ባሪያ አገልጋይ በጣም ግሩም ሆነች። የጌታ ባሪያ ብዙ ጊዜ ሳስተምር ቆይቻለሁ። በዚህ መልእክት እግዚአብሔር በኤሌን ዋይት በኩል የላከው መልእክት በዕድሜ ልኬን አስተምሬያለሁ። ብዙ መልእክቶች አሉ። ጌታ ፈቅዶን በ2002 ላይ በ2002 ዛሬ 2025 ነው።
በ2002 ላይ ግሎባል ዓለም አቀፍ የኤለን ዋይት ስቴት ሄደን የኖረችበት ታሪክ የተፈጠረበት እግዚአብሔር የተጠቀመበት እዛው ነበርኩ። ስለዚህ ወደ ባታው ክርቤት ይችላል። ስለዚህ ኤለን ዋይት እንዲህ ትላለች፣ የክርስቶስ ቤተ ክርስቲያን የማ ቤተ ክርስቲያን? የክርስቶስ ቤተ ክርስቲያን በምድር የተመሰረተችው ለሚስዮናዊ እግዚአብሔርን መልእክት ለማስተላለፍ ለሚስዮናዊ ዓላማ ነው። ስለዚህ የጌታ ቤተ ክርስቲያን ዛሬ ጥቂቷን እቺ ቅሬቷን ቤተ ክርስቲያን እግዚአብሔር ለታርጎ ያስቀመጠው ለክርስቶስ መልእክት ነው። የተመሰረተችው ለሚስዮናዊ የእግዚአብሔርን ታላቁ ተልእኮ ዓላማ ነው። ጌታ ደግሞ ከፍ ያለውንና ዝቅ ያለውን ሀብታሙንና ድሃውን ሳይለይ ሁሉም የእውነትን መልእክት እንድሰማ መንገዶችን እንድታስብበት ቤተ ክርስቲያኑ ሁሉን እንድትፈልግ ይሻል ይላል። ይህ ማለት እግዚአብሔር ቤተ ክርስቲያን እናንተን ጭምር በየጊዜው ሰዎችን እንዴት ወደ ክርስቶስ እናምጣ የሚለው የእናንተ መጀመሪያ አጀንዳ መሆን አለበት። ምዕመናን፣ መሪዎች፣ ወንድሞች ጭምር ትሰማላችሁ። በየቀኑ በምትሰበሰቡበት ስብሰባ የመጀመሪያው አጀንዳ ምንድን ነው? ነፍሳትን ወደ ለማምጣት ወደ ክርስቶስ ኢየሱስ። ይህ አጀንዳ በሕይወታችሁ የመጀመሪያ አጀንዳ ያላችሁ። በስብሰባ ዋና አጀንዳ ወንጌል እንዴት ይሰራ እንዴት እናደርግ በሚለው ይህ ካልሆነ የተሳሳተ ስብሰባ ማለት ነው። ስለዚህ አሁን እንደጨረሱ የእግዚአብሔር ቅሬታይቱ ቤተ ክርስቲያን ተልእኮ የእግዚአብሔር ቅሬታይቱ ቤተ ክርስቲያን ተልእኮ በመንፈስ ቅዱስ ኃይል ካልረዳን በስተቀር ከሰው እይታ አይቻልም። በመንፈስ ቅዱስ በውስጣችሁ ሲሆን ድል ታገኛላችሁ፣ ፍሬያማ ትሆናላችሁ፣ ውጤቱ ያማረ ይሆናል፣ እግዚአብሔር ይከበራል። እግዚአብሔር ይጠቀማችሁ፣ በኢየሱስም እግዚአብሔር ይጠቀማችሁ። ወንድሞች፣ ልጆች እንግዲህ ሂዱና አሕዛብን ሁሉ ደቀ መዛሙርት አድርጓቸው ይላል እግዚአብሔር ቃል። ሂዱና አሕዛብን ሁሉ ደቀ መዛሙርት ጌታ ተከታዮች አድርጓቸው። ማቴዎስ 18:19 እንግዲህ ሂዱና አሕዛብን ሁሉ ያዟቸውንም ሁሉ እንዲጠብቁ እያስተማሯቸው ደቀ መዛሙርት ወይም የክርስቶስ ተከታዮች አድርጓቸው። አሜን አትሉ? እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል ጌታ ክርስቶስ። ማርቆስ 16:15-16 እንግዲህ አላቸው ወደ ዓለም ሁሉ ሂዱ፣ ወንጌልንም ምን አድርጉ ነው የሚለው? ወንጌልንም ሁሉ ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ምን ይሆናል? ያመነ የተጠመቀ ምን ይሆናል? ይድናል። ያላመነ ግን ይፈረድበታል። እንዴት አማርኛ ከነጭ ይሻላል ብዬ ነው የገመጥኩት። እኔ አማርኛ በደንብ አልናገርም፣ ምክንያቱም እኔ እንግሊዝኛ ነው የምናገሩት። ጥረት አድርጌ ነው ቋንቋዬ እንግሊዝኛ ነው፣ ፈረንጅ ቃል ነው። ነገር ግን እናንተን ቀረብ ለማድረግ ነው ጊዜ ወስጄ። ስለዚህ ይላል ማቴዎስ ወንጌል 5:14 ላይ እናንተ የዓለም ምንድን ናችሁ? ይህንን አትሳቱ። ቤተ ክርስቲያን እኔ አሁን መጨረሻ የሚለው ቃል አለ።
እናንተ የዓለም ብርሃን ናችሁ። አዎን ወይስ አይደለም? እግዚአብሔር ይባርካችሁ። የክርስቶስን ተልእኮ መሰረት የሚያደርጉ የቤተ ክርስቲያን አባላት በመንፈሳዊነት መለኪያ ምልክቶች አሉ። ምንድናቸው እነዚህ መንፈሳዊነት መለኪያ? ነገር አላሉ። የክርስቶስን ተልእኮ መሰረት የሚያደርጉ ከእናንተ መካከል የቤተ ክርስቲያን አባላት፣ ሁላችሁ አባላት ናችሁ። መንፈሳዊነት መለኪያ ምልክቶች ብዙ አሉ፣ ግን 5 ብቻ ልጥቀስናላችሁ። 5 አንደኛው የሚተባበሩና አንድነትን የሚለማመዱ። የሰማችሁ ናችሁ እናንተ ወገኖች፣ ወንድሞች። ሰይጣን ብዙ ትቢያና ብዙ ሽኩቻ ብዙ ሰይጣናም ነገር ሐዋሳ ምድር አምጥቷል። ሐዋሳ ብል አትጠራጠሩ። እኔ ሐዋሳ ላይ የሄድኩት አሁን ስሙ ሐዋሳ ብዙ ሽኩቻ ብዙ ሰይጣን ነገር መጥቷል። እናንተ ግን ተጠንቀቁ። ያው አንደኛ የአንዱ ባህሪያ ምልክት ማንነታችሁ ማወቂያው ዛሬ በቤተ ክርስቲያን ደረጃ ላይ የምትተባበራላችሁ ወይ? የሚተባበሩ እና አንድነትን የሚለማመዱ ይህ ልምምድ አላችሁ ወይ? ይሄ ትልቁ ነው። ከየት መጣ ፓስተር ይሄን ነገር እንዴት እንደዚህ ትላላችሁ? ቲዮሎ ይሆናል። እሺ መቃብር ዝናምሩ መዝሙረ ዳዊት 133 ቁጥር 1 ላይ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። ክብር ለእግዚአብሔር ይሁን። ስለዚህ አንድነትን የምታፈርሱ እዚህ ካላችሁ፣ የማትተባበሩ ካላችሁ ጥፋት እየቀረበ ነው። ተጠንቀቁ። ኤፌሶስ 4:3-13 ይላል በሰላም ማሰሪያ የመንፈስን አንድነት በመጠበቅ ትጉ ይላል። በሰላም ማሰሪያ የመንፈስን አንድነት በመጠበቅ ለመጠበቅ ትጉ ይላል እግዚአብሔር ቃል። አንድነት በዚህ ቤተ ክርስቲያን በኢየሱስ ይቆይ ይቆይ ይቆይ። ሁለተኛ የግልና የህብረት ጸሎት የሚሳተፉ በእውነት ጸሎት ተሳታፊዎች ሲመጣ ሰው ጸሎት ስትሉ በጣም ደስ ብሎኛል። ጌታ ይባርካችሁ። ጸሎት መተባበር፣ አብሮ መሆን፣ ይሄ በግልና የህብረት ጸሎት ጸሎት ወደ እግዚአብሔር መቅረቢያ ታላቁ መንገድ እግዚአብሔር የከፈተው ነው። ተባበሩ፣ አንድ ላይ ጸልዩ። የአንድነት ጸሎት በጣም ታላቅ ውጤት ያመጣል። ተነጋገሩ። ሐዋርያት ሥራ ምዕራፍ 6 ቁጥር 4 እንዲህ ይላል፣ እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። አዳምጡ። እኛ ግን ለጸሎትና ቃሉን ለማገልገል ምን እንሆናለን? እንተጋለን። ግሩም ነው፣ ግሩም ነው ይላሉ። ሶስተኛ ዘወትር መጽሐፍ ቅዱስ አንባቢዎች እና ባወቅነው የምንኖር። ዛሬ ብዙዎች ባወቁት ነገር አይለማመዱም፣ አይኖሩም። በጣም ከእናንተ የተፈለገው ቤተክርስቲያን ማወቅ ያለባት ይህንን ነገር ካወቃችሁ እውነትን ትለማመዳላችሁ። ስለዚህ ዘወትር መጽሐፍ ቅዱስ አንባቢዎችና መጽሐፍ ቅዱስ ውስጥ ያወቅናቸው እውነቶችን የምንኖር የምንለማመድ ይላል። ዮሐንስ ራእይ 1:3 አዳምጡ። 1:3 ዘመኑ ቀርቧልና የሚያነባው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብዙኃን ናቸው። አሜን አትሉ? በውስጡ የተጻፈውን የሚያነቡና አንብበው በስራ ላይ የሚያውሉ ብዙኃን ናቸው። ይሄን ነው የምላችሁ ወዳጆች። እኔ ሁለተኛ ላልሰብክ እችላለሁ። ክርስቶስ እየመጣ ነው። ይሄንን ይወቁ፣ ይሄንን ተለማመዱ። ይሄንን ካላችሁ ጥሩ ቤተክርስቲያን ትሆናላችሁ። እኛንም እንዲያውቅ እናንተ እንድንመጣ ታደርጋላችሁ። ወሬውን እናዳምጣለን። እግዚአብሔር ከእናንተ ጋር በኢየሱስ ስም አሜን ነው።
ሉቃስ ምዕራፍ 11 ቁጥር 28 ብፁዓንስ የእግዚአብሔርን ቃል ሰምቶ የሚጠብቁት ናቸው አለ። እንደገና ልትገር ብፁዓንስ የእግዚአብሔርን ቃል ሰምቶ የሚጠብቁት ናቸው አለ። እግዚአብሔር ይመስገን። የእግዚአብሔርን ቃል አንብቡ፣ ጠብቁ፣ ለሰማይ ቀጣሚዎች ናችሁ። ክብር ለእግዚአብሔር ይሁን። አራተኛ አስፈላጊ መለኪያ ጌታ ክርስቶስን ሁሌ የሚያገለግሉ። ጌታ ክርስቶስን ምን የሚያደርጉ? ሁሌ የሚያገለግሉ። ታገለግላላችሁ። ለማስመሰል ማገልገያ ሳይሆን፣ ዓለምን ለማምሰል ማገልገያ ሳይሆን ክርስቶስ ለእናንተ ሕይወት እንዲሰጣችሁ በእናንተ ምክንያት ብዙዎች ጌታ እንዲቀበሉ ይሄ ነው ማገልገል። ጌታ ክርስቶስን ሁሌ የሚያገለግሉ የተባረኩ ናቸው። ዮሐንስ ወንጌል 12:26 መረጃ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። ግሩም ነው። የሚያገለግለኝ ቢኖር ምን ያድርግ ነው ብለው ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። ሃሌሉያ! የሚያገለግለኝ ቢኖር አብ እግዚአብሔር አብ ያከብረዋል። አትርሱ። እየጨረስኩ ይህንን ካልነገር ጌታ ይቀጠኛል። እኔ እግዚአብሔር ባሪያ ነኝ፣ አስተማሪ ነኝ። እውነትን ካልተናገርኩ ይቀጣለሁ። ስለዚህ ተጠንቀቁ። እኔ እግሬን በደስታው አቧራዬን እንዲሁ አድርጌ ነው የሚሄደው። ካልሰማችሁ እግዚአብሔር ከቅጣት ያስመልጣችሁ። ስለዚህ መልእክተኞች መሆን አለባችሁ። አምስተኛውና መጨረሻው እኔ ብዙ ላመጣ ይችል ነበር፣ ግን ባጭሩ አምስተኛው መንፈስ ቅዱስን የሚቀበሉና መንፈሳዊ ስጦታዎችን የሚጠቀሙ። ጌታው እግዚአብሔር አምላክ ሆይ በዚህ ቤተክርስቲያን፣ በዓለም ቤተክርስቲያን፣ በቅሬታው ቤተክርስቲያን በእውነት መንፈስ ቅዱስ በውስጣቸው የሰፈረባቸው አለ ወይ? ከዚያም አልፎ ደግሞ እግዚአብሔር መንፈስ ቅዱስ የሚሰጠውን ስጦታ የሚለማመዱ አሉ ወይ? መንፈስ ቅዱስን የሚቀበሉ። መንፈስ ቅዱስን ትቀበላላችሁ? መንፈስ ቅዱስ ሲያንኳኳ በሩ ትከፍታላችሁ? ውስጣችሁ ንጹህ ነው? ኃጢአት፣ ብልሽት፣ ክፋት፣ ወንጀልነት፣ አመፀኝነት፣ ምድርነት፣ እንደው ጋለሞታነት፣ ክፋት ነገር ካለ ኢየሱስ መንፈስ ቅዱስ አይቀርባችሁ። ስለዚህ ልበ ንጹሐን ብፁዓን ናቸው ተብሎ ተጽፏል። ልባችሁ ንጹህ ከሆነ መንፈስ ቅዱስን ትቀበላላችሁ። የሚቀበሉ እና መንፈሳዊ ስጦታዎች መንፈስ ቅዱስ የሚሰጠውን ወጥታችሁ መዘመር ይሁን፣ መጸለይ ይሁን፣ ማገልገል ይሁን፣ መስበክ ይሁን፣ ማስተማር ይሁን፣ መተባበር ይሁን፣ መናገር ይሁን፣ ምንም ቢሆን መንፈስ ቅዱስ የሚሰጠውን የሚታወቁ የሚታገለግሉ እንዴት የተባረካችሁ ስትለማመዱ ጌታ ይወዳችኋል። ጌታ ለመንግስቱ ያብቃችሁ። ስለዚህ ሮሜ ምዕራፍ 12:6-8 ያለው ቃሉን አነባለሁ። አዳምጡ። ይህ በጣም አስፈላጊ ነው። ምክንያቱም መንፈስ ቅዱስ ከእኛ ጋር ነው። ጌታ ኢየሱስ ሰማይ ነው ሲሄድ መንፈስ ቅዱስ ልኳል። መንፈስ ቅዱስ በአካባቢያችን አለ። ነገር ግን ምኞቱ ምሻት ሁል ጊዜ በውስጣችን እንዲገባ ነው። ውስጣችሁ ንጹህ ነው? ንጹህ ካልሆነ እግዚአብሔር መንፈስ ቅዱስ አይቀርም። እሱ ደግሞ ስጦታ ለመስጠት በየጊዜ ለአገልግሎት ሁሌ ይቃጣል። ትቀበላላችሁ? ሮሜ ምዕራፍ 12:6-7 ይላል። ቢሆን እንደ እምነታችን መጠን አለፋለፍኩት ቃላት አሉ እዛ። ቢሆን እንደ እምነታችን መጠን አገልግሎት ቢሆን
በአገልግሎታችን እንተጋ። ሃሌሉያ። የሚያስተምርን ቢሆን በማስተማሩ ምን ይሁን ይትጋ። የሚመክርን ቢሆን በምክሩ ምን ይሆናል? ምን ይሆን ነው የሚለው ይትጋ። የሚሰጥ በልግስና ምን ያድርግ ነው የሚለው ይስጥ። ጩሁና አንብቡ፣ ለእናንተ ነው ማለት ነው። የሚሰጥ በልግስና ምን ያድርግ ነው የሚለው ልግስና ማለት በትህትና፣ በፍቅር፣ በእምነት፣ በታጋሽነት፣ በታይታ ሳይሆን የሚገዛ በትጋት ምን ያድርግ ነው የሚለው የሚምር ይቅር ባይነትን የሚጠቀም የሚምር በደስታ ምን ያድርግ ነው የሚለው ይሄ ነው የተነገረው። ይሄ ነው የተነገረው። አንደኛ ጴጥሮስ 4:10-11 መጨረሻው ይሆናል። አንደኛ ጴጥሮስ 4:10-11 ያለው 11 ልትስሙ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎች እንደሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። አሜን አትሉ? አሜን አትሉ? በኢየሱስ ስም በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ምን ያደርግ ይናገር። የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ምን ያድርግ ነው ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይክበር ዘንድ አሜን አሜን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለዚህ ወዳጆች፣ ወንድሞች ጊዜያችን ወስጃለሁ፣ ግን አላፍርበትም። ይህ ጊዜ ዛሬ ቀን የእናንተ አይደለም፣ የእግዚአብሔር ነው። ስለዚህ በእግዚአብሔር ስም ይህንን እግዚአብሔር ጊዜ ሰጥቶኛል እንድትጠቀሙ እንድትኖሩ ጸሎቴ ለቅሶዬ ነው። ስለዚህ ወዳጆች እንዲህ ብዬ ሊደመድም ይፈልጋለሁ። አዳምጡ። ውድ ወንድሞቼ እና እህቶቼ፣ ወንድሞቼና እህቶቼ ናችሁ? ለእኔ ናችሁ ወይ? አዎ። ጥቂቶች ችግር ዘረኞች ናለ፣ ዝቅተኛ ነ፣ እናንተ ከፍተኞች ናችሁ። ስለዚህ አሁን አትሉ። ብዙዋን ግን አሁን ብላችኋል። ጌታ ይባርካችሁ። በሰማይ አንድ ላይ እንኖራለን ብለን አምናለን። በደንብ አምናለሁ። ክርስቶስ እየመጣ ነው። ውድ ወንድሞቼና እህቶቼ እግዚአብሔርን ለማገልገል እንደምትፈልጉ ሁሉ የእግዚአብሔርን ፈቃድ ለመፈጸምና ለክብሩ ለመኖር የልባችሁ ምኞት ነው ወይ? የልባችሁ ምኞት ነው ወይ? ልጆቼ ሁልጊዜ ድምፃችሁ ከፍ መሆን አለበት። እናንተ እየዘመራችሁ ነው። እግዚአብሔር ሰምቷል። እግዚአብሔር ሰምቷል። በእውነት እግዚአብሔር ሰምቷል። ይህ ከልብ ነው፣ ከአእምሮ ነው፣ በትሕትና ነው፣ ለእግዚአብሔር ክብር ነው። እግዚአብሔር ይጠቀማችሁ። ቀጥለው ለእግዚአብሔር ክብር መኖር የልቤ ፍላጎት ነው። ስለሆነም ፓስተር፣ የእግዚአብሔር አገልጋይ ባሪያ ጸልይልኝ የምትሉ ሁላችሁ በጌታ ፊት በእግራችሁ ቆሙ። ስለ ቆማችሁ እግዚአብሔር ይመስገን። ይሄ በጉልበት አይደለም፣ በነጭ ገባ አይደለም፣ በእግዚአብሔር ጥሪ ነው። እድሜያችሁ ኑሯችሁ እግዚአብሔር ያውቃል።
አሁን የሰማችሁትን ኃላፊነት አለባችሁ። ከምግባችሁ በላይ፣ ከመኝታችሁ በላይ፣ ከቤታችሁ በላይ፣ ከኑሯችሁ በላይ፣ ካልጋችሁ በላይ የእግዚአብሔር አገልግሎት በሕይወታችሁ ይቅደም። በተቻለ መጠን መሪዎች እግዚአብሔር ይለውጣችሁ። ከለውጣችሁ እነዚህ ወንድሞችና እህቶች ለእግዚአብሔር ጥሪ ወደፊት ብሎ ይሄዱ በኢየሱስ ስም። ቀይሮ አቅጣጫችሁ፣ ቀይሮ አመራራችሁ። አልቅሱ፣ ክርስቶስ ሊመጣ ነው። በርቱ በጌታ በኢየሱስ ስም። ክርስቶስ እየጠራችሁ ነው። ለዚህ ነው ጌታ ክርስቶስ ብሏል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ምን አደርጋለሁ ያለው አሳርፋችኋለሁ። ስለዚህ የተወደዳችሁ የእግዚአብሔር ባሪያዎች፣ የእግዚአብሔር አገልጋዮች፣ እኔ የእናንተ ቀላል የሆንኩ ባሪያ ነኝ። ከምንም አይደለም። ምንም ስለተማርኩ አትጨነቁ። ወደ ሰማይ የሚወስደው ትምህርት ዲግሪ የለም። ሁሉም መሬት ይቀራል። የማይቀር የዘላለም ሕይወት ነው። እኔ በሰማይ እናንተን ለማግኘት እፈልጋለሁ። ይሄንን አካባቢ ቀይሩ በኢየሱስ ስም። አሜን በሉ። በኢየሱስ ስም ይሄን አካባቢ ቀይሩ በኢየሱስ ስም። ከተቀየራችሁ ደግሞ ጸልዩ። እግዚአብሔር ፈቃዱ ከሆነ የዛሬ ዓመት ታኅሳስ መጥቼ አንድ ሳምንት የወንጌል ጥረት ለማድረግ እፈልጋለሁ። እግዚአብሔር ፈቃዱ ከሆነ የወንጌል ጥረት ለማድረግ እፈልጋለሁ። እውነት ይቻላል የሚለው ተባብራችሁ ጸልዩና መልሱ ለእኔ ንገሩ። እግዚአብሔር ፈቃዱ ከሆነ እዚሁ ቤተክርስቲያን ውጭ ሆነን ወንጌል ጥረት እናደርጋለን። ፈቃዱ ይፈጸም። ለአንድ ጉዳይ ባለቤቴ አትመጣም። ለአንድ አስቸኳይ ጉዳይ ከአንድ ዓመት በኋላ ታኅሳስ ላይ መጥቼ ምናልባት አንድ ሁለት ሳምንት ብቻ ከዛ በኋላ ወደኋላ የሚሄድበት ጊዜ ይሆናል። ስለዚህ በተቻላችሁ መጠን ጸልዩ። በተቀረ መሬቱን ወንበር በተቻለ መጠን አዘጋጁ፣ ተዘጋጁ። እግዚአብሔር ይወዳቸዋል። እግዚአብሔር ይባርካቸዋል። እግዚአብሔር ለክብሩ ያቆማቸዋል። የምትታመሙ አትታመሙ በኢየሱስ ስም። የምትቸገሩ አትቸገሩ በኢየሱስ ስም። የምታነቡ ለቅሶቹን አቁሙ በኢየሱስ ስም። እግዚአብሔር ሰላም ይስጣችሁ። እግዚአብሔር በኢየሱስ ስም እናንተን ይሸፍናችሁ። እግዚአብሔር አየሩን ሁሉ ይቀይር። እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እባክህ ቅዱስ 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 አምላካችን እኔ ቋንቋ አይበቃኝም፣ ቃላት ያጥሩብኛል። ደካማ ባሪያ ነኝ። ዛሬ ተአምር ምስጋና ላንተ ይድረስ። ባሪያዎችን በኢየሱስ ስም ባርካቸው፣ በደም ሸፍናቸው። መንፈስ ቅዱስ በውስጣቸው አንተ ግባ። ቃል ይፈጸም። ለሰማይ አብቃን። ልጆች አድርገን በኢየሱስ ስም አምጣ። ሌሎች ቤተክርስቲያናትን በዚህ ከተማ ውስጥ እያቸው ስም ይባረክ። እስክንገናኝ ድረስ ፈቃድ ይፈጸም። እንወዳለን፣ ቃል እንገባለን። በኢየሱስ በጌታ ስም አሜን በሉ። አሜን በሉ። ጌታ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። የክብሩ